እሺ አሁን ደግሞ የምናየው ፓረንት እና ቻይልድ እንዴት ኮሚኒኬት ማድረግ እንደሚችሉ እናያለን ማለት ነው። እዚህ ጋር አዲስ ክሬት ያደረግነው ኮምፖነንት አለ which is sample JSX የሚባል። ከዛ ይህንን ሳምፕል ኮምፖነንት ከአፕ JSX እንዴት አድርገው ኮሚኒኬት ማድረግ ይችላሉ የሚለውን ነገር እናያለን ማለት ነው። ምንድነው ያደረግነው? ሳምፕል JSX አንድ ፋንክሽን ክሬት አድርገናል ማለት ነው። እሱ ደግሞ እዚህ ጋር ያለውን ሳምፕል ኮምፖነንት የሚለውን ዳይናሚክ ዳታ መጠቀም ከፈለግን እንዴት አድርገን እናደርገዋለን የሚለውን እዚህ ጋር እናያለን ማለት ነው። የመጀመሪያው props.title እንበለው። ሁለተኛው ደግሞ props.description እንበለው። ይሄንን spelling here, let me change it, content. እንደዚህ ስናደርግ ምን እያልን ነው ማለት ነው? ይሄንን ኮምፖነንት ሲጠራ ወይ ደግሞ ይሄንን ኮምፖነንት ሪዩዝ ስናደርገው ሁለት ነገሮች መላክ አለብን ማለት ነው ከኮምፖነንት ጋር። የመጀመሪያ ምንድነው? ታይትል ነው። ሁለተኛው ደግሞ ኮንተንት ነው ማለት ነው። ይሄንን ለማድረግ ደግሞ ምንድነው የማደርገው? አፕ JSX ላይ ሄዳለሁ። እዚህ ጋር መጀመሪያ የምናደርገው ነገር ቢኖር ኢምፖርት እናደርገዋለን ኮምፖነንቱ ማለት ነው። ኢምፖርት ብለን ከዛ የምንፈልገው እኛ ሳምፕል ያልነውን ነው ፍሮም ከኮምፖነንትስ ያለውን ሳምፕሉን ኢምፖርት አድርጌዋለሁ ማለት ነው። ከዛ እዚህ ጋር ስንመጣ ይሄ ልጠቀምበት ያሰብኩትን እዚህ ጋር አስገባዋለሁ መጀመሪያ ላይ ማለት ነው። እዚህ ጋር አሁን ሳምፕል ልበለው። እዚህ ጋር ካያችሁ ምንድነው ያደረግነው? ፕሮፕስ ብለን ታይትል ቅያስ የሚላለን። ከዛ ኮንተንት ደግሞ ዌልካም ቱ ቅያስ የሚል ዳታ ያለውን ሰጥተነዋል ማለት ነው። ይህንን ስናየው ምን አይነት አውትፑት ይኖረዋል ማለት ነው? ልክ እንደዚህ አይነት አውትፑት ይኖረዋል ማለት ነው። የመጀመሪያ ቅያስ ያለውን ከዚህኛው አድ ያደረኩት ነው ለመለየት እንትን እናድርጋቸው። ሳምፕል ፕሮፕስ ኮንተንት ደግሞ ዌልካም የነበረውን ዌልካም ቱ ፕሮፕስ ልበለው እና ከዛ እዚህ ጋር ካየነው ይህንን የሰራልኝ ደግሞ ይህንን ቻይልድ ኮምፖነንት ነው ማለት ነው which is ሳምፕል የሚባለውን ማለት ነው። አሁን እዚህ ጋር የሚጠቅመን ምንድነው? አንድ ኮምፖነንት ሪዩዛብል አድርገን መጠቀም እንችላለን ብለናልና ለሱ የሚጠቅመን ፓርት ምንድነው ያደረግነው? አንድ ሳምፕል የሚባል ኮምፖነንት ክሬት አደረገ። ከዛ ኮምፖነንቱ ፕሮፕ እንዲቀበል አደረግነው። እዚህ ጋር እንዳያችሁት ፕሮፕ ስለመቀበል የምንጠቀመው ደግሞ በፓራሜትሩ ኦብጀክት ክሬት እናደርጋለን። ዘን ኦብጀክት ላይ ምንድነው ያለው? props.title props.content እያልን አክሰስ እናደርጋቸዋለን ማለት ነው። ይህንን ልክ ስንጠራ ወይ ደግሞ ይህንን ኮምፖነንት ሪዩዝ ስናደርገው ሁሌ መላክ ይኖሩብናል ማለት ነው። ታይትል እና ኮንተንት መላክ ይኖሩብናል ማለት ነው። እነሱ ከላክን በኋላ የተለያዩ ነገሮች እያስገባን እንሄዳለን ማለት ነው። ከነሱ ውስጥ እዚህ ጋር አሁን ፎር ኤግዛምፕል ሁለት ነገሮች ናቸው። ሁለት ጊዜ ነው የሚያስፈልጉኝ ካልኩኝ ይህንን ኮፒ ብንለው ድጋሚ እንደዚህ ሳምፕል ብለን አሁን እዚህ ጋር ሁለት ጊዜ ነው የተጠቀምኩበት ሳምፕልን ኮምፖነንቱ ማለት ነው። የመጀመሪያው ሳምፕል ፕሮፕስ የሚያሳይ ነው። ሁለተኛው ደግሞ አናዘር ሳምፕል ብለን ሁለት ጊዜ ሪዩዝ ማድረግ እንደምንችል ለማሳየት ነው የተጠቀምበት እዚህ ጋር ያለውን ማለት ነው። እዚህ ጋር ስንመጣ የመጀመሪያው ያለው ሳምፕል ኮምፖነንት አለ፣ ሁለተኛውም አለ ማለት ነው። ግን ምንድነው የሚለያያቸው? ኮንተንታቸው የተለያየ ነው የያዘልኝ ማለት ነው። እንደዚህ አይነት ሲያጋጥመን ልክ እዚህ ጋር ኔትፍሊክስ ላይ እንዳየነው ኮንተንቱ የተለያየ ነው፣ ኢንተርፌሱ ግን ተመሳሳይ ነው ያለው። እንደዚህ ሲያጋጥመን በኮምፖነንት አንድ ኮምፖነንት ሰርተን አይትሬት ማድረግ ወይ ደግሞ ሪዩዝ ማድረግ እንችላለን ማለት ነው። እሺ አሁን ደግሞ አዲስ ኮምፖነንት ክሬት እናደርግ። ዩዘር የሚባል ኮምፖነንት ማለት ነው። .jsx function
የመጀመሪያ ያለው ዩዘር እንበለው ዘን ፓራሚስ የሚቀበልን ኔም እና ኢሜይል ከዛ እንጀምርበት ፎን ናምበር ከዛ ምንድነው ያደረግነው እዚህ ጋር ይህንን ፈንክሽን ወይ ደግሞ ይህንን ኮምፖነንት ዩዘር የሚባለው ማለት ነው ኔም ኢሜይል ፎን ናምበር እንልካለን ማለት ነው። ከዛ ዲስፕሌይ የሚያደርግልኝ ደግሞ ኔም ኢሜይል ዘን እዚህ ጋር ፎን ናምበርም እናስገባዋለን ማለት ነው። ከዛ ይህንን ኮምፖነንት ሁሉ ጊዜ እንደምናደርገው ኤክስፖርት ማድረግ ይኖርብናል። ከዛ ይህንን ኤክስፖርት ያደረግነው ጂኤስኤክስ አፕ ላይ ሄደን እንጠራዋለን ማለት ነው። ይህንን ሪሙቭ እናደርጋቸው፣ እነዚህ አያስፈልጉንም። አሁን እዚህ ጋር እንመጣለን። ከዛ ይሄ ኢምፖርት ያደረግኩትን አያስፈልገኝም። ኢምፖርት ብለን አዲስ የሰራ ነው ዩዘር የሚባል ኮምፖነንት ነው የምንጠቀመው ማለት ነው። እዚህ ጋር ዩዘርን ከዛ እዚህ ጋር ዩዘር የኔሙ ጆን ብዬዋለሁ። ኢሜይል ደግሞ john@gmail.com ዘን ሌላ ምን ያስፈልገናል? ፎን ናምበር ያስፈልገናል። ፎን ናምበር ስለዚህ ደግሞ እንደዚህ አድርገን እናስገባለን ማለት ነው። አሁን ይህንን ካየነው ኦኬ that's right. So what is the error? አሁን እንደዚህ ሲያጋጥመን ምንድነው የምናደርገው? ኤሮር ዲበግ የማድረግ ደግሞ አንድ ስኪል መኖር ያስፈልጋል። እዚህ ጋር ሪዲንግ ታይትል የሚባለው የላክን አይደለም፣ ሳምፕል ላይ ነው የሚለው። ሳምፕል ኦልሬዲ አጥፍቼዋለሁ። then we have to restart. Okay, sorry. እዚህ ጋር አንዱ ጂኤስኤክስ ላይ ስንጠራው ሳምፕል ነው ያልነውና ዩዘር መሆን አለበት። ኦኬ እዚህ ጋር ካየነው አንድ የሰራ ነው ለአንድ ዩዘር ዲስፕሌይ አድርጎልኛል ማለት ነው። አሁን እዚህ ጋር መልቲፕል ዩዘርስ ሲኖሩን ይህንን ኮምፖነንት ሪዩዝ ማድረግ አለብኝ ማለት ነው። ቅድም እንዳደረግነው ኮፒ ፔስት እናደርገው ጊዜ ነው የምቆጥበው። ኦኬ ከዛ ይሄንን እነዚህ ስማቸው መቀየር ነው የሚሆነው ማለት ነው። ስልካቸውን ለመለየት ያክል እዚህ ጋር እናደርጋቸው። ሰው እዚህ ጋር ሂደን ስናየው ሶስት ኮምፖነንቶች ተመሳሳይ የሆነ ኢንተርፌስ ያላቸው ግን የተለያየ ኮንተንት አለ ማለት ነው። ሰው እንደዚህ ለመስራት ኮምፖነንት ተጠቅመን ማድረግ እንችላለን ማለት ነው። ኮምፖነንት ጋር ደግሞ ፕሮፕስ የሚባል አንድ ፊቸር አለን። ሶ ፕሮፕስን በመጠቀም ዳታውን የተለያየ ዳታ አድርገን እየላክን በፕሮፕስ ምን ማድረግ እንችላለን ማለት ነው። ሪዩዝ እያደረግን መጠቀም እንችላለን ማለት ነው። ከዛ እዚህ ጋር መጨመር የምንችለው ደግሞ ሌላ አዲስ ዩዝ ስቴት የሚባላለን። ሶ ዩዝ ስቴት ደግሞ ሁሌ ኢምፖርት እናደርገዋለን። እዚህ ጋር ኢምፖርት ዩዝ ስቴት ፍሮም ሪያክት እናደርጋለን ማለት ነው። አሁን የስቴት ማናጅመንት ከሪያክትን ኢምፖርት እያደረኩኝ ነው ያለሁት ማለት ነው። እዚህ ጋር ካየነው ዩዝ ስቴትን እዚህ ጋር ደግሞ እናደርጋለን ኮንስት ብለን እንደዚህ ይኖረናል።
ኦኬ እዚህ ጋር ያደረግነው ምንድነው ያደረግነው? አሁን ይሄንን ላጥፋው። አይ ቲንክ እዚህ ጋር ምንድነው ያደረግነው? ሪያክት ላይ ስንመጣ ዳታችን ይሄ ቨርቹዋል ዶም በመጠቀም አውቶማቲካሊ ሪሎድ የሚያደርግልን ፓርት ለመጠቀም ከፈለግን ዩዝ ስቴትን መጠቀም አለብን ማለት ነው። ዩዝ ስቴት ደግሞ ከማን ነው ያመጣ ነው? ከሪያክትን ማለት ነው። የሪያክት ላይብረሪ ተጠቅመን አሁን የዩዘርስ ሊስት እዚህ ጋር ማሳየት ከፈለግኩኝ ወይ ደግሞ ዲስፕሌይ ማድረግ ከፈለግኩኝ የምጠቀምበት ሜተድ ነው ማለት ነው። ሌላ ፎር ኤግዛምፕል እዚህ ጋር ኮንስት ኔም ልበለውና ኮንስት እዚህ ጋር ኔም ይኖረኛል ዘን ሴት ኔም ይኖረኛል። ከዛ እዚህ ጋር ካየነው ምንድነው ያደረገልኝ? ኔም እና ሴት ኔም አለኝ ማለት ነው። ለዚህኛው ቫሪያብል አፕዴት ማድረግ ከፈለግኩኝ በሴት ኔም ነው አፕዴት ማደርገው ማለት ነው። ሰው እዚህ ጋር ምን አደርጋለሁ? አንድ ፓራግራፍ ይኖረናል። ከዛ እዚህ ጋር ዲስፕሌይ የሚያደርግልኝ የኔሙ ነው ማለት ነው። ቅድም ያየነው የኔም ነው። ከዛ እዚህ ጋር ደግሞ ምን ይኖረናል? ኢንፑት ይኖረኛል። ከዛ ይሄንን ኢንፑት ምንድነው እያደረገልኝ ያለው? ታይፑ ቴክስት ነው፣ ዳታ ታይፑ ማለት ነው። ቫልዩ ደግሞ ኔም ነው። እዚህ ጋር ኔም የሚለው ደግሞ እዚህ ጋር ኔም ብዬ የሰጠሁትን ነው ማለት ነው። ከዛ ልክ ኦን ቼንጅ ሲሆን ወይ ደግሞ እዛ ላይ የጻፍኩትን አውቶማቲካሊ ወደ ማን ሴት ያደርግልኛል ማለት ነው? ሴት ኔም የሚለውን ማለት ነው። ለኔምን ቼንጅ ማድረግ ከፈለግን በምንድን ነው የምንጠቀመው? ሴት ኔምን ተጠቅመን ነው ኔምን አፕዴት ማድረግ የምንችለው ማለት ነው። ከዛ ዳይሬክትሊ ዩአያችን ላይ የቀየር ነው እሷን ብቻ የተቀየረችውን ብቻ አፕዴት ያደርግልናል ማለት ነው፣ ዶሙን ማለት ነው። ከዛ ያው ፕሌስ ሆልደር ኢንተሪር ኔም የሚላለኝ ማለት ነው። ሶ ይሄንን የሚቀይርልን ደግሞ እናየዋለን ማለት ነው። ፎር ኤግዛምፕል እዚህ ጋር ፒ አለኝ። ሶ እዚህ ጋር ስንመጣ ይሄንን ነው አሁን የሰራሁት ማለት ነው። ሶ ልክ እዚህ ጋር መጻፍ ስጀምር እዚህ ጋር ካያችሁት ዩአይ ላይ አውቶማቲካሊ ይጽፍልኛል ማለት ነው። እንደዚህ የሚያደርግልን ደግሞ ዩዝ ስቴት የሚባላለን ማለት ነው። አውቶማቲካሊ የጻፍነውን ነገር ዲስፕሌይ ማድረግ የሚያስችለን የሪአክትን ዩዝ ስቴት የሚባል ፈንክሽን አለ። እሱን ኢምፖርት አድርገን ለምንፈልገው ቫሪያብል እየሰጠን መጠቀም እንችላለን ማለት ነው። ይህንን ለሁሉንም ይጠቅመናል ማለት ነው። ኦኬ አሁን ደግሞ እናያለን ኢቨንት ሊስነሮች እንዴት እንደሚሰሩ ሪአክት ላይ እናያለን ማለት ነው። እዚህ ጋር አሁን እናደርጋለን ለኢንፑቱ ኦር ለኢንፑቱ እዚህ ጋር በተን ሚል እንጠቀማለን። ዘን በተኑ ላይ እናደርጋለን ማለት ነው። እዚህ ጋር ካያችሁት ኦን ክሊክ አለ ማለት ነው። ኦን ክሊክ ላይ ፈንክሽን ልስጠው። እዚህ ጋር አውቶማቲካሊ እንትን ከምናደርገው አድሚን እንበለውና ከዛ እዚህ ጋር ኮንሶል እዚህ ጋር አሁን ወደ ዩዘርስ ኔምን ኢምፖርት እንዲያደርግልኝ ነው ያደረኩት። እዚህ ጋር ደግሞ ዩዘሮቹ ምን ያህል አድ እንዳደረገ እናያለን ማለት ነው። እዚህ ጋር ስንሄድ ኢንስፔክት ላድርገውና ኮንሶል ላይ አሁን ኢምፒቲ ነው ያለው። ከዛ እዚህ ጋር የመጀመሪያ ኔምን ሳስገባ አድ ዩዘር ስንለው እዚህ ጋር ሀፍቶ ምን ይይዛል። ልክ ስጨምር ደግሞ ናታን ይይዛል። ልክ እየጨመርክን ሲሄድ እንደዚህ እየጨመረልኝ ይሄዳል ማለት ነው። ይሄ ደግሞ ኢቨንቶች እንዴት እንደሚሰሩ ሪአክት ላይ ማለት ነው። ምንድነው ያደረግነው? እዚህ ጋር በተን ተጠቅመናል። የኤችቲኤምኤል ኤሌመንቱ ዘን ኦን ክሊክ የሚባል አንድ አትሪቢዩት አለ። ለሱ ፈንክሽን ነው ፓስ የምናደርግለት። እዚህ ውስጥም ፈንክሽኑ ራን ማድረግ እንችላለን ወይ ደግሞ ፈንክሽኑ እዚህ ጋር ዲፋይን አድርገን እሱን ኮል ማድረግ ነው የሚኖርብን ማለት ነው። እዚህ ጋር ልክ አድን ስንነካው እዚህ ጋር ወደ ዩዘርስ ነው እያስገባልኝ የነበረው ማለት ነው። ዩዘርስ ጋር ደግሞ በኋላ አይትሬት ማድረግ እንችላለን ማለት ነው። ምክንያቱም አሬ ሊስት ስለሆኑ አሁን እናደርጋለን። እነዚህ ካያችሁት ራሳችን አውቶማቲካሊ እንትን እያደረግናቸው የነበረው
ስታቲክ የሆነ ዳታ ነው የሰጠሁት። ፎር ኤግዛምፕል የመጀመሪያው ጆን ነው፣ የሁለተኛው ሀፍቶም፣ ሶስተኛው ደግሞ ናታን ይላል አይደለ? እነዚህ ግን መጨመር መቀነስ ከፈለኩኝ የምንጠቀምበት ሜተድ ደግሞ ምን እናደርጋለን ማለት ነው። ኢንስቴድ ኦፍ እንደዚህ ሊስት ማድረግ እናደርጋለሁ። እዚህ ጋር ዩዘርስ ኔምን ብቻ ከሚሆን ምን እንጨምራለን እዚህ ጋር ኢሜል ፎን ናምበር አለን ማለት ነው። ሶ እነዚህ ደግሞ ኦን ቼንጅ ያስፈልጉናል። ይሄኛውም ኦን ቼንጅ ከዛ እዚህ ጋር ኮንስት እዚህ ጋር ይኖረናል። እዚህ ጋር ሴት ስናደርገው ደግሞ ልክ እዚህ ጋር የተጠቀምንበት ምን ማድረግ እንችላለን። ሴት ኢሜል እዚህ ጋር ፓራሜትር ማሳለፍ አለብን። እዚህ ጋር መተን ዶት ታርጌት ዶት ቫልዩ እንጠቀማለን ማለት ነው። ሴም ለፎን ናምበርም እንደዚያ እናደርጋለን። ሴት ፎን ናምበር then ዶት ታርጌት ቫልዩ እንጠቀማለን ማለት ነው። ከዛ እዚህ ጋር ምንድነው ያደረግነው ሶስቱም ፊልዶች እዚህ ጋር አሉኝ ማለት ነው። ከዛ ቫልዩ ሶስቱም ማስገባት አለብኝ። ይሄንን ኢሜል ነው። እዚህ ጋር ስንመጣ ደግሞ ቫልዩ ፎን ናምበር ነው ማለት ነው። ኦኬ ከዛ እዚህ ጋር ሴት ዩዘርስ የሚለውን ደግሞ ኔም ብቻ ነው ፓስ ያደረገልኝ የነበረው። ምን ማድረግ አለብኝ? ሁሉንም ማሳለፍ አለበት። እዚህ ጋር ኢሜል እና ፎን ናምበር ትራንስፈር አደርግለታለሁ ማለት ነው። እዚህ ጋር ልክ አድ ካደረግነው በኋላ ፊልዶች ኢምፒቲ እንዲሆኑ እናደርጋለን ማለት ነው። ሴት ኢሜል እናደርገዋለን፣ ፎን ናምበርም ኢምፒቲ እናደርገዋለን ማለት ነው። አሁን እዚህ ጋር ካየነው አድ ኔም የሚለው ደግሞ ፈንክሽኑ አድ ዩዘር እንበለው ሞር ዲስክራይብ እንዲያደርገው አድ ዩዘር እናለን እዚህ ጋር። ከዛ እዚህ ጋር ስንመጣ ምን አለን? ሶስት ፊልዶች አሉኝ ማለት ነው። ከዛ የመጀመሪያውን እዚህ ጋር ያለውን ጆን እንደዚህ ስናስገባ አድ ዩዘር ስለው አድ አድርጎልኛል እዚህ ጋር እንደምናየው ማለት ነው። ሌላ ስጨምር አድ ያደረገልኝ ይሄዳል። ሰው እነዚህ አሁን በኮንሶል ነው እያየነው ያለ ነው። እዛው ኢንተርፌሱ ላይ እንድናየው እናደርጋለን። እዚህ ጋር ዩዘርስ ኦብጀክት እናደርጋለን እና አይትሬት እናደርገዋለን። እዚህ ጋር ዶት ማፕ እዚህ ጋር ምንድነው ያደረግነው? ዩዘርስን ልክ አድ ስናደርግ ወደዚህኛው ዩዘርስ ነው የሚከትልኝ። ሶ ዩዘርስ የዩዘሮቹ ዳታ የያዘልኝ ቫሪያብል ነው ማለት ነው። እሱ ምንድነው እያደረኩኝ ያለሁት? አይትሬት ያደረኩት ነው፣ ወይ ደግሞ እነሱ ሁሉንም ያሉትን ረንደር ያደረኳቸው ነው ያለሁት ማለት ነው። ረንደር ማደርግበት ደግሞ እዚህ ጋር እንደምታዩት ምንድነው ያደረኩት? የዩዘሩ ዳታ ተቀብያለሁ እዚህ ጋር። ከዛ ኢንዴክስ አለን። ሁሌ ሪአክት ላይ አንድ ኤሌመንት ክሬት ስናደርግ ኪ መኖር አለበት። ረንደር ሲደረግ የተለያዩ አዝ ኤ ዩኒክ እንዲሆንልን ማለት ነው። ከዛ እዚህ ጋር ምን አደረግን? ኔም ላይ የነበረው ዩዘር ዶት ኔም ሰጠነው። ኢሜይልም ዩዘር ዶት ኢሜይል፣ ፎን ናምበርም ዩዘር ዶት ፎን ናምበር ሰጠነው ማለት ነው አይትሬት ሲያደርግልን። ከዛ እዚህ ጋር ምንድነው የምናደርገው? አሁን እዚህ ጋር ስንሄድ የመጀመሪያውን ዩዘር ብናስገባ አድ ዩዘር ሴቭ አላደረኩትም። ኦኬ አሁን አንድ ዩዘር ስንለው እንደዚህ አድርጎ ያሳየኛል። አሁን ደግሞ ሌላ አዲስ ዩዘር ብከፍት እንደዚህ አዲስ አደርግ እንደዚህ እየጨመረልኝ ይሄዳል ማለት ነው። አሁን የተጠቀምንበት ቫሪያብል ኔም ዳይናሚክ አድርገነዋል። ኢቨንት ሊስነር ተጠቅመናል፣ ፕሮፕስ ተጠቅመናል። ከዛ አይትሬት ማድረግ ወይ ደግሞ ረንደር ማድረግም ተጠቅመናል ማለት ነው። እነዚህ ሶስት ተጠቅመን የሰራናቸው ናቸው እነዚህ ማለት ነው።